በጋዜጣዊ መግለጫ ላይ የተፈጠሩትን ሁኔታዎች ብልሃት በተሞላበት መንገድ ለራሱ ጥቅም ማዋል መቻሉ ተገልጿል። በተለይም በውድድሩ አካባቢ ከተነሱበት የሃይማኖትና የቢራ ማስታወቂያ ጋር የተያያዙ ቅሬታዎች ላይ ህዝቡን ያኮራና ልብ የሚነካ ምላሽ በመስጠት ትልቅ ድጋፍ አግኝቷል። ሃይማኖት የጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራታላችሁ በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ ያሻፍረኛል የሚያዘጋጀው ሰው የለም? ሴንዶን ይሄን ታውቃለህ? አንዴ ታይላንድ ሄዳል፣ አንዴ ዱባይ ሄዳል፣ ውጤቱ ግን አይቀየርም። ሴንዶ እጄ ስትገባ እሰብርሃለሁ፣ መድኃኒዓለም ምስክሬ ነው። አተርፋት ነው ሰብር ፎርስ እንሰስ ገበድ ይህ ማለት ነው። ለማርሻል አርቱ የተከፈለ መስዋዕትነት ነው። ለብዙ ዓመታት አሳያቸዋለሁ። ዛሬ 8 ዓመት አስከበርኩ ፋይተር አድርግ ብዬ ቴክስት አደረገው ሴዶ አፈመስኩ 21 ሲመጣ ቋንጣ አደርጋለሁ እግርህን ሰው መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። ከእኔ ከምሰራው ወንጀል በላይ ሊምለኝ የሚችለው ማነው? አላህ ነው። ወንጀል ሰርቻለሁ የመለጥ መስለው አላህ ግን ይምለኛል። እኔ ጠጥቼ አላህን ከለመንኩት ይምለኛል። ወደ ጥልቁ እና ያው ጆኒ ፎሎ ባክ መልሶልኛል በቲክቶክ በኢንተርቪው እና ታውቆ ባይዘና ለጆኒ አንዴ ሳንዴ ለጆኒ በኢንተርቪው መንገድ ላይ ያው ኢንተርቪው ፋይት የምናየውን ነገር ነው ዛሬ ያየነው። አንድ ላይ ምን ተሰማው? ተቀሉ ቆየች ምን ነው የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን። እኔ የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን ነው። አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። ብዙ ኢትዮጵያዊ የሚያቀኝ እኔ ቲክቶክ ላይ የሆነ ነገር ሳደርግ ነው ግን እሺ እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እኔ አንድ ሁለት ልንገራችሁ፣ ዩኤፍሲ ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው፣ ከዛሬ ከ20 ዓመት ጀምሮ ማለት ነው። ስለዚህ መጀመሪያ ማመስገን የምፈልገው አላህዬን ነው። አልহামዱሊላህ ኃይልም ጉልበትም ችሎታ ያለው ከሱ ውጪ ማንም ስለሌለ ማለት ነው። በፍቅር የመስራት ነገር አለ የሚል ነው የኔ ጥያቄ። አመሰግናለሁ ጌች። እሺ እኔ እና ውድድሩ የሚሆን አይመስለኝም። ዱአ አድርጉልኝ ብቻ። የሚያዘጋጀው ሰው የለም? ሴንዶን ይሄን ታውቃለህ? አንዴ ታይላንድ ሄዳል፣ አንዴ ዱባይ ሄዳል፣ ውጤቱ ግን አይቀየርም። ሴንዶ እጄ ስትገባ እሰብርሃለሁ፣ መድኃኒዓለም ምስክሬ ነው። አተርፋት ነው ሴንዶ አካል ጉዳተኛ ይሆናል። ሴዶ በጣም ይቅርታ አፍልቼ ነበር። አንተ የሰውን ቁራሪት ዛሬ ዳስ ይተከልልሃል። እሺ ይሄ ላይክ ስንት ቪዲዮ ካገኘ ትምረኛለህ?
አያገኝም እንጂ 1 ሚሊዮን ላይክ ካገኘ ሰብራለሁ እንጂ አልገድልህም። አረ ምን እየጠበቃችሁ ነው? ሁላችሁም ላይክ አድርጉ ከመሞቴ በፊት። መቀለለሽም በቀሉ የዳለ ጆታ መጣው ሴዶ መጣላት መቀለለሽም በቀሉ የዳለ ጆታ መጣው በቀሉ ዛሬ እስቲ ቤቷ መጥቻለሁ። ስፔት ቦክስ ቦሌ ካለች እንፈልጋ ጆኒ ምንም አይነት ተች አንፈልግም። ምንም አይነት ተች አንፈልግም። ፊት ለፊት መታየት ብቻ ፋይት አንፈልግም።